ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከእስልምና ውጭ ያላችሁ እህት ወንድሞቼ ሰላም ናችሁ ወይ? ዛሬ አንድ መልእክት ላስተላልፍላችሁ ነው። ለሁላችንም አስፈላጊ የሆነው መልእክት ነው እና አዳምጣችሁ ለእናንተ እንኳን አስፈላጊ ባይሆን ሼር በማድረግ ኮሜንት፣ ላይክ በማድረግ ቪዲዮ እንዲወጣ በማድረግ ለሰዎች እንዲዳረስ አድርጉ። አንዳንዴ እኛ ያየነው ነገር ለኛ አስፈላጊ ባይሆን እንኳን ለሌላ ሰው በማስተላለፍ ያን መልእክት አዳምጦ ያን ሰው ያን ነገር ለሌላ ሰው ያስተላልፋልና እንደዛ እያለ ብዙ ሰው እንዲማሩበት ያደርጋልና የምሰራላችሁ መልእክት አዲስ አረብ ሀገር በሚመጡ እህቶቼ ማለት ነው። በጣም በብዛት በአሁኑ ሰዓት ስደት እንደውም እየጨመረ ይመስላል። መምጣታቸው ሀይር ነው፣ ችግር የለውም። ያው የከፋም ነገር የደላም ነገር ቢኖርም ግን ብዙ ጥንቃቄ ሳያደርጉ ከሀገራቸው ማስተካከል የሚችሉት ነገር ያን ነገር ሳያስተካክሉ እየወጡ በጣም አደጋና ችግር ውስጥ እየገቡብን ነው። ያም ምንድን ነው? ብዙ ጊዜ አረቦች አንድ ሰው ከሀገር ቤት ሲያስመጡ ልክ እኛ ከቤታችን ወጥተን ቢሮ ሄደን እንትን እንደምንል ፓስፖርት እንደምንሰጥ ወረቀት እንደምንጨርስ ሁሉ እነሱም ከቤታቸው ወጥተው ቢሮ ሄደው የሆነ ሰው ፈርመው ሂሳባቸው ጨርሰው ነው የሚያመጡት። ያ ማለት የዚያ ቢሮዎቹ የነዚህ ሰው መኖሪያ ቤት አያውቁትም ማለት ነው። ከተማው ብቻ ነው የት እንዳለ ያውቃሉ እንጂ የሚኖርበት የቱ ጋር እንደሆነ አድራሻ ልክ የኛ ቢሮዎች አድራሻችን እንደማያውቁት ምናድርበት የቤተሰባችን ቤት አዲስ አበባ ከሆነ አዲስ አበባ መሆናችን ነው የሚያውቁት። ሪል በቃ ቤት የቱ ጋር እንደሆነ አያውቁም። እነዚህን ጋር እንደዛ ነው። ስለዚህ ምንድነው መሆን ያለበት? እናንተ ያን ቤት እነዛ ቢሮዎቹ ቤቱን ስለማያውቁት ያ ቤት ስትመጡ ብዙ አደጋ ሊገጥማችሁ ይችላል። ለዛ አደጋ የሚጠቅማችሁ አንድና አንድ ነገር ስልክ ነው። ፓስፖርት ለፍተን እናወጣለን፣ ሲወሲ እንማራለን፣ የደለላ እንከፍላለን፣ ይሁላ ነገር ሰርተን ስንወጣ እዚህ ግን የደላ ነገር እንደሚገጥመን ነገር ገናም እንደሚገጥመን ሳናቅ ስልክ ሳንይዝ እንወጣለን። አንዳንድ ሰው ከቴሌ ተጀመረ ይባላል፣ ግን በብዛት በአቋራጭ ነው ሰው የሚመጣው። ከዛ ከመንግስት ፕሮሰስ ሰዓት ይፈጅብኛል በማለት ማለት ነው። እና ስልክ መያዛችሁ ለምን እንደሚጠቅማችሁ ወቁ። ስልክ ብቻ መያዝ ሳይሆን አጎራጎር አውቃችሁ ሎኬሽን እንዴት እንደሚላክ አውቃችሁ ብትመጡ የተሻለ ነው። ለምን ብትሉ እዚህ ከመጣችሁ ወዳ ያ ቤት ውስጥ ከባድ ችግር ቢኖር ቢሮ ውሰዱኝ ብትሏቸው ፈቃደኛ ላይሆኑ ይችላሉ። ችግራቸው ያውቃሉ እናንተ ላይ የሚደርሰው ነገር። በዛ ሰዓት እናንተ ቢሮ ብታወሩም ፋይዳ ላይኖረው ይችላል። ምክንያቱ ቤቱ አያውቁትም።